በዚህ ቪዲዮ ሮሜ ምዕራፍ 1ን እንዳስሳለን። ይህ መጽሐፍ የጳውሎስ ወንጌል በመባል ይታወቃል። በዚህኛው ምዕራፍ የመልእክቱ መግቢያ ከመሆኑ አንፃር በዋነኝነት ስለራሱ ማለትም ስለ ወንጌል ይናገራል። ከዚህ ንግግሩ ወይንም መልእክቱ የተነሳ የወንጌሉ ዋነኛ ትኩረት ክርስቶስ ኢየሱስ ብቻ እንደሆነና በዚህ ወንጌል ወይንም የምስራች የተገለጠው የእግዚአብሔር ኃይል በመሆኑ በዚህ ወንጌል የሚያምንበት ሁሉ ከየትኛውም ኃይል መዳን እንደሚችል ይነግረናል። ይህም ጻድቅ በእምነት ይኖራል ተብሎ እንደተጻፈ እንዲሁ ጽድቁ ወይንም እግዚአብሔር ሰዎችን ትክክል የሚያደርግበት መንገድ ማለትም የምስራቹ ከመጀመሪያ እስከ መጨረሻ በእምነት ስለሚገኝ ስለሆነ ይህ የወንጌሉ መልእክት የትኛውንም አይነት ዋጋ ብንከፍልለት የሚገባው መሆኑን ያስረዳናል። ይህም ብቻ ሳይሆን በዚሁ ምዕራፍ የወንጌሉ ማዕከል የሆነው የክርስቶስ ኢየሱስ ሁለንተናዊ ማንነት ተዳስሷል። ይህም አንደኛ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑ ማለትም መለኮትነቱ፣ እንዲሁም በመቀጠል ደግሞ የዳዊት ዘር በማለት ሰውነቱን ይነግረናል። ከዚያም በመቀጠል ደግሞ እግዚአብሔር ራሱን ለፍጥረት ሁሉ በተለያየ መንገድ ግልጽ በማድረጉ ፍጥረት የእግዚአብሔርን መኖር ሊክድ እንደማይችል ያስተምረናል። ምክንያቱም እግዚአብሔር ግልጽ አድርጎታልና እንደዚህ ስለሆነ ነው ብለው ሰበብ አስባብ በማከማቸት ከተጠያቂነት ማምለጥ አይችሉም ይለናል።